ተናነስ የያዘ ዒባዳ ተውባ ነው። ሱብሃንአላህ። ኦኬ ያ ከወንጀል የራቀው ይሄንን ስሜት ሊያቀው አይችልም። ይደንቅ ነው በጣም። ወንጀል ያልሰራ ሰው እቺን የመተናነስና ስብር የማለት ስሜት ሁለት ህፃናትን እንውሰድ። አንዱ የተባለውን ፈጽሞ መጣ ወደ ቤት፣ ሌላኛው ደግሞ የተባለውን ሳይሰራ ነው የመጣ። ወላጆቹ ፊት ሲቀርብ ያጎነበሰ ያኮ ቀና ይላል፣ ቀና ብሎ ነው የሚቀርበው። ይሄኛው ስብር ብሎ ነው የሚቀርበው። እቺ ስብራት የዒባዳ አስኳሏ ናት። አምልኮት ማለት የውስጥ መሰበር ማለት ነው። ለአላህ እጅህን መስጠት ማለት ነው። እቺ ስሜት በብዛትም በአይነትም አብስተን ሌላ ዒባዳ ብናደርግ የማናመጣው ስሜት ነው አሉ። በተውባ ብቻ የምትገኝ ናት። እቺ በዚህ ይበልጣል። ሌሎቹ ዒባዳዎች ላይ ዙሉል ፈቅር አለ፣ የመከጀል መተናነስ አለ፣ የፍቅር መተናነስ አለ፣ የአምልኮት መተናነስ አለ። በሌሎቹ የኢንኪሳር መተናነስ ግን በተውባ ብቻ ነው ያለው። የመሰበር ተመይዙ እዚህ ጋር ነው ማለት ነው። እዚህ ጋር ነው የሚለየው። በዚህ ነው የሚለየው ከሌላው ዒባዳ። ለዚህ ከሆነው አሉ ኢንኪሳር በጣም ትልቅ ዒባዳ በመሆኑ ነቢያችን ዓለይሂ ሰላቱ ወሰላም አቅረቡ ማ የኩኑ አልዓብድ ምን ረቢሂ ወሁወ ሳጅድ አሉ። አንድ ባሪያ አላህ ዘንድ በጣም ቅርብ የሚሆንበት ሁኔታው ሱጁድ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ሱጁድ የመጨረሻ መተናነስና መሰበርን መግለጫ ስለሆነ ያ የቀልብ መተናነስ ያለው ወንጀል የሰራ ሰው ላይ ነው። ነደም አለው፣ ቁጭት አለው። ቀለምን ይህንን አደረግኩ አላህ እንዴት ያደርገኝ ይሆን? ይህ ጸጸትና ይህ መተናነስ ከሌሎቹ ዒባዳዎች ሁሉ የበለጠ ያደርገዋል። በጣም የገረመኝ ነገር ነቢዩ ዓለይሂ ሰላቱ ወሰላም በሐዲት አልቁድስ ላይ የጠቀሱት ነገር የቂያማ ቀን አላሁ ስብሓነሁ ወተዓላ እንዲህ ይላል፣ አንተ የአደም ልጅ ሆይ ምግብ መግበኝ ብለህ እኮ ብዬህ አልመገብከኝም ይለዋል አላህ። ምግብ አብላኝ ብዬህ አላበላኸኝም፣ አልመገብከኝም። እንዴት አንተ የዓለማት ጌታ ሆነህ እንዴት አንተን እመግባለሁ ይላል የሰው ልጅ። እገሌ የሚባል ባሪያዬ እርቦኛል መግበኝ ብሎ ጠይቆህ ነበር፣ መግበኝ ብሎ ጠይቆህ ነበር። እሱን መግበኸው ቢሆን ኑሮ ለወጀድተ ዛሊከ ዒንዲ፣ ያንን የመገብክበትን ምንዳህን እኔ ጋር ታገኘው ነበር። ወይም እሱ ዘንድ እኔን መመገብ የሚባለውን ነገር ታገኘው ነበር እዛ። ለወጀድተ ዛሊከ ዒንዲ፣ እችን ያዙልኝ። ሁለተኛ አጠጣኝ ጠማኝ አጠጣኝ ብዬህ ሳታጠጣኝ ቀረህ ይለዋል አላህ። አንተን እንዴት አጠጣለሁ የዓለማት ጌታ እኮ ነህ ይላል። የጠማው ገሌ የሚባል ባሪያዬ አጠጣኝ እያለህ እኮ አላጠጣኸውም። ብታጠጣው ኖሮ እሱ ዘንድ ታገኘኝ ነበር። ለወጀድተ ዛሊከ ዒንዲ፣ ያንን የማጠጣት ፈድሉን ታላቅነቱን እዛ ጋር ታገኘው ነበር። አሞኝ አልጠየከኝም ይለዋል አላህ። ሜታፎሪክ ነው፣ ተምሳሌታዊ ነው። እንዴት አንተን የዓለማት ጌታ ሆነህ እንዴት እጠይቅሃለሁ ይለዋል። እዚህ ጋር በጣም ይገርማል። እገሌ የሚባል ባሪያዬ ታሞ አልጠየከውም፣ አማ ለው ዑድተሁ ለወጀድተኒ ዒንደሁ፣ እሱ ዘንድ ታገኘኝ ነበር ነው። ያኛው ለወጀድተ ዛሊከ ዒንዲ ነው። ያን የማጠጣት አጅርህን እኔ ጋር ታገኘው ነበር ነው። የታመመውን ሰው ብትጠይቀው ኖሮ ግን ለወጀድተኒ ዒንደሁ፣ እኔን እሱ ዘንድ ታገኘኝ ነበር።
ለምንድነው ከሁለቱ የተለየው አሉ የታመመ ሰው በኢንኪሳር ስለሚበልጥ ነው አሉ በጣም ነው የሚሰበረው የታመመ ሰው እንደ በሽታ የሰው ልጅ የሚሰብረው ነገር የለም ስለዚህ በዛ መሰበር ውስጥ ስለሚሆን ወደ አላህ በጣም ይቀርባል የታመመ ሰው አላህ እሱ ጋር ይሆናል እዚህ ተውባ የኢንኪሳር ዒባዳ ከሆነ የመሰበር ዒባዳ ከሆነ ውስጥ ስብር የሚልበት ከሆነ አላህ ከታኢቦች ጋር ነው ከሌላው የበለጠ እነሱ ጋር ነው ያለው ብለው ይሄንን ሙግት ያመጣሉ ሌላው አንድ ሰው ወንጀል ሊሰራ ይችላል ያ ወንጀል ግን ኸይር ስራ ከሰራው ሰው የበለጠ ሊጠቅመው ይችላል አሉ ወንጀሉ ባረከላሁ ፊክ ያችን ወንጀል ሁሉ አይረሳት ቆሞም ተቀምጦም የተራመደም በማንኛውም ሐል ያቺ ወንጀል አይኑ ላይ ነው ያለችው ስለዚህ ሁሌ ወደ አላህ ለመቃረብ እንዲጥር ልታደርገው ትችላለች ያቺ ወንጀል በተቃራኒው የሆነች ኸይር ስራ ቆመህም ተቀምጠህም እየተንቀሳቀስክም አይኑ ላይ ማጠፋ ኸይር ስራ ደግሞ ልትኖር ትችላለች ያቺ ምን ትፈጥርብሃለች ጉሩር እኔ እኮ ይሄንን አድርጌ እቺን እኮ ማንም ይችላት አይደለች ምን ያደረኳትን ነገር